አንድ ሰው ሁሉንም ነገር ሀብቱን፣ ክብሩን፣ የሚወዳቸው ልጆቹንና ጤናውን በአንድ ጀንበር ቢያጣ ምን ሊሰማው ይችላል? በሰው ልጅ ታሪክ ውስጥ ትዕግስት የጽናት ተምሳሌ ተደርጎ ሲወሰድ የዚህ ሁሉ መነሻ የሆነ አንድ ሰው አለ። እርሱም ኢዮብ ነው። ዛሬ በታሪክ ማህደር ውስጥ የማይጠፋውን የሰው ልጅንና የፈጣሪን ግንኙነት አዲስ መልክ ያስያዘውን የኢዮብን ድንቅ ታሪክ በዚህ በግዕዝ ቻናል እንመለከታለን። ሰብስክራይብ ማድረጉን እንዳይዘነጉ። በቀደመው ዘመን በምስራቅ ምድር ዑፅ ተብላ በምትጠራ ግዛት ውስጥ አንድ እጅግ ታላቅ ሰው ነበር። ስሙም ኢዮብ ይባላል። ይህ ሰው በሀብቱ ብዛት ብቻ ሳይሆን በልቡም ቅንነት በዓለም የታወቀ ነበር። ፍጹምና ቅን፣ እግዚአብሔርንም የሚፈራ ከክፋትም የራቀ ሰው ነበር። ኢዮብ 7 ወንዶችና 3 ሴት ልጆች ወልዶ በደስታ ይኖር ነበር። ሀብቱም ቢሆን የሚቆጠር አልነበረም። 7000 በጎች፣ 3000 ግመሎች፣ 500 ጥንድ በሬዎችና 500 እንስት አህዮች ነበሩት። በዚያ ዘመን በምስራቅ ካሉ ሰዎች ሁሉ እርሱ ታላቅ ነበር። ነገር ግን የኢዮብ ትልቁ ሀብት ከፈጣሪው ጋር ያለው ግንኙነት ነበር። ልጆቹ ግብዣ ባደረጉ ቁጥር ኢዮብ በማለዳ ተነስቶ ስለ እያንዳንዳቸው የሚቃጠል መስዋዕት ያቀርብ ነበር። ምናልባት ልጆቼ በልባቸው እግዚአብሔርን ሰድበው ይሆን ብሎ ያስብ ነበርና። አንድ ቀን ግን በሰማያት ድንገተኛ ክስተት ሆነ። መላእክትም በእግዚአብሔር ፊት ለመቆም በመጡ ጊዜ ሰይጣንም በመካከላቸው ተገኘ። እግዚአብሔርም ሰይጣንን ከወዴት መጣህ አለው። ሰይጣንም በምድር ላይ ዞርኩ በእርሷም ተመላለስኩ ብሎ መለሰ። እግዚአብሔርም ሰይጣንን ባሪያዬን ኢዮብን አየኸውን? በምድር ላይ እንደርሱ ያለ ፍጹምና ቅን ሰው የለም አለው። ሰይጣንም በክፋት መለሰ፣ ኢዮብ እግዚአብሔርን የሚፈራው በከንቱ ነውን? በዙሪያውና በቤቱ ላይ ባለው ሁሉ ላይ ቅጥር አልቀጠርክለትምን? የእጁን ሥራ ባርከህለታል። ነገር ግን አሁን እጅህን ዘርጋና ያለውን ሁሉ ንካበት፣ በእውነት በፊት ይሰድብሃል አለው። እግዚአብሔርም የባሪያውን ታማኝነት ያውቅ ነበርና ለሰይጣን እንዲህ አለው፣ እነሆ ያለው ሁሉ በእጅህ ነው፣ ነገር ግን በእርሱ ላይ እጅህን አትዘርጋ በማለት ተናገረው። መከራው የመጣው ሳይታሰብ ነበር። ኢዮብ በቤቱ ተቀምጦ ሳለ አንድ መልእክተኛ እየሮጠ መጣ። በሬዎቹ ሲያርሱ ሳባውያን መጥተው ወሰዷቸው፣ ሰራተኞቹንም በሰይፍ ገደሉ። እኔም ብቻዬን አምልጬ ልነግርህ መጣሁ አለው። እርሱ ገና ሳይጨርስ ሌላኛው መጣ። የእግዚአብሔር እሳት ከሰማይ ወደቀች፣ በጎቹንና እረኞቹንም በላች። እኔም ልነግርህ መጣሁ አለው። ገና እርሱም ሲናገር ሶስተኛው መጣ። ከለዳውያን በ3 ወገን ከፈሉ፣ ግመሎቹንም ወሰዱ አለው። በመጨረሻም እጅግ የሚያስደነግጠው መልእክተኛ መጣ። ልጆች በታላቅ ወንድማቸው ቤት ሲበሉና ሲጠጡ ሳለ ከምድረ በዳ ታላቅ ንፋስ መጣ፣ ቤቱንም መታው፣ በልጆችህም ላይ ወደቀ፣ ሁሉም ሞቱ አለው። ኢዮብ ተነሳ፣ መጎናጸፊያውንም ቀደደ፣ ራሱንም ላጨ። ነገር ግን አምላኩን አልረገመም። ይልቁንም በምድር ላይ ተደፍቶ ሰገደ፣ እንዲህም አለ፣ ራቁቴን ከእናቴ ማህፀን ወጥቻለሁ፣ ራቁቴንም ወደዛም መለሳለሁ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን አለ። ሰይጣን በዚህ አላቆመም። የኢዮብን ሥጋ ከራስ ጸጉሩ እስከ እግር ጥፍሩ በክፉ ቁስል መታው። ኢዮብ በቆሻሻ መጣያ መካከል ተቀምጦ ቁስሉን በሸክላ ይፍቅ ነበር። ሚስቱ ይህን ስቃይ ማየት አልቻለችም። እስካሁን በቅንነት ትጸናለህን? እግዚአብሔርን ስደባውና ሙት አለችው። እርሱ ግን ከእግዚአብሔር እጅ መልካሙን ተቀብለን ክፉንስ አንቀበልምን? ሲል በጽናት መለሰላት። 3 ጓደኞቹ ኤልፋዝ፣ በልዳዶስ እና ሶፋር ይህ ክፉ መከራ ሁሉ እንደደረሰበት በሰሙ ጊዜ እያንዳንዳቸው ከየሀገራቸው ተነስተው መጡ። ሊያዝኑለትና ሊያጽናኑትም በአንድነት ተስማሙ። ከሩቅ ሆነው አይናቸውን ባነሱም ጊዜ ኢዮብን ማወቅ ተሳናቸው። ድምጻቸውንም አንስተው አለቀሱ። እያንዳንዳቸውም መጎናጸፊያቸውን ቀደዱ፣ ወደ ሰማይም ትቢያ በተኑ። በኢዮብ ላይ የደረሰው መከራ እጅግ ታላቅና ጽኑ እንደሆነ አይተዋልና 7 ቀንና 7 ሌሊት አንዳች ቃል ሳይናገሩ አብረውት በምድር ላይ ተቀመጡ። ከዚያም በኋላ ኢዮብ አፉን ከፈተ፣ መከራውን በረታበት።
ነፍሱም ተጨነቀችና የተወለደባትንም ቀን ረገመ። ነገር ግን በዚህ ሁሉ መከራ ውስጥ ኢዮብ ፈጣሪውን አልካደም። ጓደኞቹ ኢዮብ ሆይ ያለምንም ምክንያት እንዲህ ያለ መከራ አልመጣም፣ በእርግጥ በድለሃል፣ ንስሐ ግባ እያሉ ይወቅሱት ነበር። ኢዮብ ግን እኔ ንጹሕ ነኝ፣ ይህ ለምን እንደደረሰብኝ ባላውቅም ፈጣሪን አምናለሁ እያለ ይከራከር ነበር። ኢዮብ መከራው ቢጸናበትም ቢገድለኝም እንኳን እጠባበቀዋለሁ የሚል ጽኑ እምነት ነበረው። እግዚአብሔር በአውሎ ነፋስ ውስጥ ሆኖ ለኢዮብ ተናገረው። ምድርን ስመሰርት አንተ ወዴት ነበርክ? በማለት የፍጥረታትን ታላቅነትና የማይመረመረውን ጥበቡን ገለጸለት። ኢዮብም በፈጣሪው ታላቅነት ፊት ራሱን አዋረደ። ባለማወቅ ሐሳብን የሸፈንኩ እኔ ማን ነኝ? ቀድሞውንም በጆሮ መስማት ሰምቼ ነበር፣ አሁን ግን ዓይኔ አየች ብሎ መለሰ። እግዚአብሔርም የኢዮብን ምርኮ መለሰለት። ጓደኞቹም በእግዚአብሔር ላይ እንደ ባሪያው እንደ ኢዮብ ቅን ነገር ስላልተናገሩ እግዚአብሔር ተቆጣቸው። ነገር ግን ኢዮብ ስለ እነርሱ ጸለየ። እግዚአብሔርም የኢዮብን ጸሎት ሰማ፣ ከቀድሞም እጥፍ አድርጎ ባረከው። 10 ልጆችንም እንደገና ሰጠው። ኢዮብን ከዚያ በኋላ 140 ዓመት ኖረ። የልጅ ልጆቹንም እስከ 4 ትውልድ ድረስ አየ። የኢዮብ ታሪክ የሚነግረን መከራ የእግዚአብሔር ቁጣ ብቻ እንዳልሆነ ነው። አንዳንድ ጊዜ ፈተናዎች የሚመጡት የእምነታችንን ጥንካሬ ለማሳየትና ወደ ላቀ ክብር ለማሸጋገር ነው። በትዕግስት የጸኑ መጨረሻቸው ያምራል። እግዚአብሔር ታማኝ ነው። አስተማሪ ታሪኮችን ለመከታተል ሰብስክራይብ ያደርጉ። አስተያየትም ካሉት ከታች አስፍሩ።